ለስኳር በሽታ ከምንሰማቸው ነገሮች ውስጥ እውነታ ወይስ አፈ ታሪክ እያልን እንነጋገር። የቤተሰብ ታሪክ ያለበት ሰው ብቻ ነው ስኳር በሽታ የሚይዘው? አይ አይደለም። እናት፣ አባት፣ እህት፣ ወንድም የስኳር በሽታ ታሪክ ያለበት ሰው ተጋላጭነቱ ይጨምራል። ነገር ግን ስኳር በሽታ ከኔ ሊጀምር ይችላል። እንቅስቃሴ ማላደርግ ከሆነ፣ አመጋገቤን ማላስተካክል ከሆነ የስኳር በሽታ እንዲይዘኝ ተጋላጭ የሚያደርገኝ ጂን ውስጤ ካለ ስኳር በሽታ ከኔ ሊጀምር ይችላል። አንድ ሰው ፕሪዲያቤቲክ ከሆነ ወይም ደግሞ በስኳር በሽታና በኖርማል ሬንጅ ውስጥ ከሆነ ያለ ፕሪዲያቤቲክ ሬንጅ ላይ ከሆነ ያለው መድኃኒት መውሰድ አይጠበቅበትም። ኢት ዲፔንድስ። ያ ሰው ክብደቱ ምን ያህል ነው፣ እንዴት ነው፣ የቤተሰብ ታሪክ አለው ወይ፣ አመጋገቡ እንዴት ነው፣ እንቅስቃሴ ያደርጋል ወይ፣ ተጓዳኝ በሽታ አለበት ወይ የሚለው ይወስነዋል። ምንም እንኳን ሙሉ በሙሉ የስኳር በሽታ ሬንጅ ውስጥ ባይሆንም ፕሪዲያቤቲክ ሆኖ መድኃኒት መጀመር ሊኖርበት ይችላል። የስኳር በሽታ ያለበት ሰው ሁሉ መድኃኒት መውሰድ አለበት? ኢት ዲፔንድስ። አንዳንድ ሰው ካልፈለገ በእንቅስቃሴና በምግብ አስተካክለዋለሁ ካለ ይችላል። ነገር ግን የስኳር በሽታ ስኳራችንን ማኔጅ እስካላደረግነው ድረስ ሜጀር ኦርጋናችንን ያጠቃል። አይናችንን፣ ኩላሊታችንን ያጠቃል። ስለዚህ ለተጓዳኝ በሽታዎች ከመጋለጣችን በፊት መድኃኒት መውሰዱ አድቫንቴጅ ይኖረዋል፣ ጥቅም ይኖረዋል። የስኳር በሽታ ያለበት ሰው ለበሽታው ሪስፖንሲብል ነው፣ ተጠያቂ ነው። ምክንያቱም እንቅስቃሴ ስላላደረገ፣ አመጋገቡን ስላላስተካከለ ነው ይሄ በሽታ የተጋለጠው። ኖ አይደለም። እያንዳንዳችን የምንወለድበትን የቤተሰብ ታሪክ ዲተርማይን ማድረግ አንችልም። ከማን እንደምንወለድ ዲተርማይን ማድረግ አንችልም። እንቅስቃሴ፣ አመጋገብም የሰው ልጅ በሚኖርበት የህይወት ታሪኩ የተለያየ ሊሆን ይችላል። ስለዚህ ማንም ሰው ለሚኖርበት በሽታ ተጠያቂ ሊሆን አይችልም ማለት ፈልጋለሁ። አመሰግናለሁ።